ዛሬ እናንተን ወደ ዓለማችን ዘመናዊና እጅግ በጣም ቆንጆ ከተሞች ጉዞ ልንወስዳችሁ ነው። ታዲያ እነዚህ ከተሞች እንዴት እንደዚህ ያለ ውበት እንዳገኙ ታውቃላችሁ? ለምሳሌ ሲንጋፖር ከተማቸውን በአረንጓዴ ሕንፃዎችና በዛፎች አስዋብተዋል። እያንዳንዱ ሕንፃ ላይ የተተከሉት እፅዋት ከተማቸውን እንደ ትልቅ መናፈሻ አድርገውታል። ዱባይ ደግሞ በዓለም ላይ ካሉት ረጃጅም ሕንፃዎች በአንዱ የሚታወቀው በቡርጅ ካሊፋ ከተማቸውን የሳይንስና ቴክኖሎጂ ማዕከል አድርገውታል። በኮፐንሃገን ሳይክል መንዳት የዕለት ተዕለት ሕይወታቸው አካል ሆኗል። ይህም ከተማቸውን ከብክለት ነፃና ጤናማ አድርጎታል። በቶኪዮ ደግሞ የሕዝብ ትራንስፖርት በጣም የተቀናጀና ቅልጥፍና ያለው በመሆኑ ከተማቸው በቀላሉ መዘዋወር የሚችሉባት ሆናለች። ይህን መረጃ ጠቃሚ ካገኘችሁት እባካችሁ ቻናላችንን ተከታተሉ። ሰላም የእኔ ተወዳጆች፣ የዛሬው ቪዲዮ ስለ ዓለማችን እጅግ በጣም ቆንጆ እና ዘመናዊ ከተሞች ነው። በዓለም ላይ ያሉ ከተሞች እየተለወጡ እና እየዘመኑ መሄዳቸው አይቀሬ ነው። ዛሬ እንደምናያቸው ከተሞች በቴክኖሎጂ፣ በዲዛይን እና በአካባቢ ጥበቃ ረገድ እጅግ የተሻሻሉ ናቸው። እንደ ሲንጋፖር ያሉ ሀገራት ከተማቸውን እንዴት እንደለወጡት እናስታውስ። ሲንጋፖር ከ50 ዓመታት በፊት ትንሽ የወደብ ከተማ ነበረች። ዛሬ ግን በዓለም ላይ ካሉት እጅግ በጣም ዘመናዊ እና አረንጓዴ ከተሞች አንዷ ሆናለች። በከተማው ውስጥ የሚገኙት ሕንፃዎች በአረንጓዴ ተክሎች የተሸፈኑ ሲሆን፣ የከተማው መንገዶች እና መናፈሻዎች በአትክልቶች የተዋቡ ናቸው። ዱባይን ስንመለከት በአጭር ጊዜ ውስጥ ከበረሃ ወደ ዘመናዊ እና ድንቅ ከተማ መለወጧን እናያለን። ከፍተኛ ሕንፃዎች፣ ሰው ሰራሽ ደሴቶች እና የውስጥ ስኪ መንሸራሸሪያዎች የዱባይን ማንነት የሚገልጹ ናቸው። በተጨማሪም የዱባይ መንግሥት በንጹህ ኃይል አጠቃቀም ላይ ትኩረት በመስጠት የፀሐይ ኃይል ማመንጫዎችን በስፋት እያስፋፋ ይገኛል። ኮፐንሃገን የዴንማርክ ዋና ከተማ በብስክሌት መንገዶቿ እና በአረንጓዴ ቦታዎቿ ትታወቃለች። ከተማዋ እስከ 2025 ድረስ ካርቦን ተባባሪ ከሆኑ ነገሮች ነፃ ለመሆን እየሰራች ትገኛለች። የከተማው ነዋሪዎች ከ50 በመቶ በላይ የሚሆኑት ወደ ሥራ የሚሄዱት በብስክሌት ነው። ቶኪዮ የጃፓን ዋና ከተማ በቴክኖሎጂ እና በባህል መዋሃድ የተሳካላት ከተማ ናት። ንጹህ መንገዶች፣ ቅልጥፍና ያለው የሕዝብ ትራንስፖርት እና ዘመናዊ የመኖሪያ ቤቶች የከተማዋ መለያ ናቸው። በተጨማሪም ቶኪዮ በዓለም ላይ ካሉ እጅግ ደህንነታቸው የተጠበቀ ከተሞች አንዷ ነች። አምስተርዳም የሆላንድ ዋና ከተማ በውሃ ላይ የተገነባች ከተማ ናት። ከተማዋ በብስክሌት መንገዶቿ እና በካናሎቿ ትታወቃለች። የከተማው መንግሥት የኤሌክትሪክ መኪናዎችን በማበረታታት እና የአረንጓዴ ቦታዎችን በማስፋፋት ላይ ይገኛል። ስቶክሆልም የስዊድን ዋና ከተማ በአካባቢ ጥበቃ ረገድ ከፍተኛ ስኬት ያስመዘገበች ከተማ ናት። ከተማዋ 99 በመቶ የሚሆነውን ቆሻሻ ታባዝናለች። በተጨማሪም የከተማው ነዋሪዎች በአብዛኛው የሚጠቀሙት በንጹህ ኃይል የሚሰሩ መኪናዎችን ነው። ቪየና የኦስትሪያ ዋና ከተማ በጥንታዊ እና በዘመናዊ አርኪቴክቸር መዋሃድ የተሳካላት ከተማ ናት። ከተማዋ በአረንጓዴ ቦታዎቿ እና በጥራት ባለው የሕዝብ ትራንስፖርት አገልግሎቷ ትታወቃለች። ውድ ተከታዮች፣ ይህንን መረጃ ጠቃሚ ሆኖ አግኝታችሁታል ብዬ ተስፋ አደርጋለሁ። እባካችሁ ቻናላችንን ለመደገፍ ሰብስክራይብ ያድርጉ እና ቪዲዮውን ላይክ ያድርጉልን። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ። የኢትዮጵያ ዋና ከተማ የአፍሪካ ሕብረት መቀመጫ እንዲሁም የብዙ የተባበሩት መንግሥታት ድርጅት ቅርንጫፎችና ሌሎችም የዓለም የዲፕሎማቲክ ልዑካን መሰብሰቢያ የሆነችው አዲስ አበባ ከተማ የልማት ሥራዎቿ ምን ደረጃ ላይ እንዳሉ በቀጣይ ይዘን እንመጣለን። ሼርና ሰብስክራይብ በማድረግ ቤተሰብ ይሁኑ።